ጉድ 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 ጉድ! እናንተ ልጅቷ ከማንም ትበልጣለች። ቆንጅዬ ነች። አረብ ላገባ ነው ኢማን ሀዊ ምናምን ትርኪ ምርኪ ከምትል አርፈህ በቅርቡ ሰርጋችሁን ደግሱ፣ ተጋቡ። እሺ እንኳን የምትል አይመስለኝም፣ ግን እኔ ወሬውን ደርሽበታለሁኝ። በቅርብ ተጋቡ። ልጅቷ ቆንጅዬ ነች፣ በጣም ቆንጆ ልጅ ነች፣ ሞናሊዛ ነች። ስለዚህ ተጋቡ። እኔ ወሬውን ደርሽበታለሁ። ያው ኢማን መቼም አንድ የሆኑ ጉድ ሆናለች። ስላወቀች ነው ኢማን እንደዛ የምትሆነው። እና አግባት ቆንጆዋን አርቲስት። ጉድ ጉድ ጉድ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። እናንተ ጉድ እኮ ነው ጉድ! ንግስት ሱመያ ማለት ነው። ንግስት ሱመያ ዛሬ መታ የቆንጆዋን አርቲስትና የሰይድን መጋባት ሚስጥር ጉዱን አወጣችሁ። ጉዱን አወጣችሁ በአደባባይ ጉድ ወጣ። ጉድ! ሱመያ ያያችኋት? አድፍጣ እኮ ሱመያ እኮ ዝም የምትለው እኮ በምክንያት ነው። ዝም የምትለው በምክንያት ነው። ሰሞኑን ጠፍታ ነበረ። አሁን ወሬውን በሚስጥር አዋቂ የሚሰማ ሰው ለሱመያ ንግር አድርጎ ሱመያ ሚስጥሩን ዝርክፍክፍ አረገችው። ዛሬ ይኸውላችሁ ሰይድ ከቆንጆዋ አርቲስት ጋር ሊጋቡ ነው። ኢማን ጉድ ሆነች። ኢማን ጉድ ሆነች። ኢማን ጉድ ሆነች። ጉድ ጉድ! ሰይድ ጉድ! ሰይድ ጉድ! ሰይድ ጉድ! ሰይድ ጉድ! ሰይድ ጉድ! ሰይድ እኮ የአራዳ ልጅ ማለት ይሄ ነው። ሊጋቡ ነው። ከአርቲስቷ ጋር እኮ ሊጋቡ ነው። ይቺን ሱመያ የማንንም ትርኪ ሚርኪ አዩ ሀዊ አሚና ምናምን ቢጨፈለቁ ይቺን የመሰለች ቆንጆ አታገኝም። ስለዚህ ዛሬ ነገ ሳትል ዝም ብለህ አግባለችው። ዝም ብለህ አግባ አለችው። እና ሱመያ ወሬ ሰምታ ነው። ባለፈውም አይታችኋል። ፕራንክ ብሎ ቤቷ መጣ፣ በውጭ አስቀምጦ። አሁን በቀደም ለታ ኢማን ሆቴል ውስጥ ደረሰችባቸው። ከዛ በኋላ ውስጡን የሚያቅሰው ለኢማን የነገራት ደግሞ እንትና ነበር የቀረችው ሱመያ። ለሱመያ ደግሞ ነገሯት። ለሱመያ ነገሯት። ሱመያ ዛሬ መታ እንደው ፍረጥረጥ አረገችው። አዎ ልጅቷ ቆንጅዬ ነች፣ ምንም አይወጣላትም። አርቲስቷ ማለት ነው። እንኳን ለወንድ ለሴትም ታሳሳለች። ማሻአላ ተባረካላ። በጣም ቆንጅዬ ነች። ቁመኗ ምኗ ሰውነቷ ሙልት ያለ ነው። እና ሰይድ ይኸውላችሁ አሁን ከእሷ ጋር ሊጋቡ ነው። ጉድ! ኢማን ሀዊና አዩ በረኪናን እንደዛ ስትል አሁን እንግዲህ ሲመጣ ምን ትላለች? ጉድ! እሱማ ቤቱንም ያደሰው ሁሉንም የቤቱን እቃውን ቅይር ያደረገው ማለት ነው። የቤቱን እቃ የቀያየረው ቤቱን ያስተካከለው ምን ያለው አውቆ ኢማንን እንደዚህ አላት እንጂ ለአርቲስቷ ነው። ለአርቲስቷ ነው እንደዛ ያለው። እሱ ግን አውቆ ኢማንን ሀዊን ፈትኛቸው ሰርፕራይዝ ላድርጋቸው ነው አለ። ኖ አይደለም። አርቲስቷን ቁጭ አድርጎ አርቲስቷን አስቀምጦ፣ አርቲስቷ ዘፋኝ ነች፣ ቆንጆ ኦሮሚያ ዘፋኝ አላትና
ይኸውላችሁ አርቲስቷን ቁጭ አድርጎ ከዛ በኋላ ቤቱን አስተካክሎ ምን ብሎ ከዛ መጀመሪያ ኢማንን ሰርፕራይዝ ምናምን አለ። ከዛ እንደገና ደግሞ ሄዶ አርቲስቷን ሰራተኛ ብሎ አመጣ ማለት ነው። ሰራተኛ ብሎ አመጣ እንዳያችሁት ማለት ነው። ስለዚህ ኢማንዬ ራስሽን ጠብቂ፣ ኢማን ራስሽን ጠብቂ። እኔ ተናግሬያለሁ። ለሱመያ ያልሆነ አሁንም አንቺን አይሆንሽም። አሁን እቺ ቆንጆ አርቲስት እንግዲህ አሁን ደግሞ እሷ ጋር ያለውን ነገር ጉድ እናያለን። ጉድ ነው የምናየው ጋይስ፣ ጉድ። እንዴ ሱመያ እኮ ተናገረች እኮ፣ ሱመያ ተናገረች። ወደዛ ወደዚህ እንትና ከምትል አረብ አገባለሁ እንደዚህ ይላለሁ ከምትል አርፈህ ይችን ቆንጆ አፈፍ አርገህ አግባ ቶሎ ብለህ፣ ጊዜ ምናምን አትስጥ። እሷ ደግሞ ካልናቀችህ ዛሬ ነገ እያልክ ከቆየህ ትንቅሃለች ደግሞ የመላጣ ምናምን ትልሃለች። ስለዚህ ቶሎ ብለህ አግባ አለችው። እኛ እንደሆነ ሰምተናል ሚስጥሩን፣ እኛ እንደሆነ ሚስጥሩን ሰምተናል። ስለዚህ ቶሎ ብለህ አግባ አለችው። ጉድ! እኔ አሚና ነች ኢማንዬ፣ እኔ ሀዊ በረኪናም አዩም ምንም እንትን አይሉም፣ ግን ኢማን በጣም ተሳዝነኛለች። ነገሩ እሷ እኮ ጠርጥራለች፣ ኢማን ጠርጥራለች። ደግሞ ዛሬው ሱመያ ዝርክርክ አድርጋ ሁሉን ነገር እንደው ዝርክርክርክ አድርጋ ተናገረች፣ ምስጢሩ ተናገረች። ዛሬ ነገ አትበል፣ ቀጥ ብለህ አግባ አለችው። አግባ ቀጥ ብለህ፣ ደግሞ ከቆየህ እሷ ልትንቀህ ትችላለች። ስለዚህ በዛም በዚህም ምክንያት ሳትፈጥር ቶሎ ብለህ አግባ አለች። አሁን ሊጋቡ ነው ይቺ ቆንጆ አርቲስትና ሰይድ። ጉድ! ሰይድ እንደው በሴቶቹ ተጫወተባቸው። ጉድ እኮ ነው። ጉድ ብያለሁ እኔ ብያለሁ። እንዴ እንደው ሱመያ እንኳን ቆርጥ አድርጎላታል። ሱመያ እንደው መቼም አላርፍም ብላ ነው እንጂ ያው አንዳንዴ ምንም ቢሆን ምንም የልጅ አባት አይደለ? አንዳንድ ነገር ስትሰማ ብቅትልና ጣል አርጋ ትሄዳለች። አያስችላትማ። እና ሱመያ ያለውን ነገር ተናገረች፣ ዛሬ ተናገረች። እዛም ከምትል ያለውን ነገር ቶሎ ብለን ትንበላለች። ፈቀደች ማለት ነው እኮ ጉድ! ሱመያ ደግሞ ፈቀደች እኮ ማለት ነው። እሷ በተዘዋዋሪ አግባ አለች እኮ። በቃ እኛ ሰምተናል፣ አግባ አለችው። እንትና እያልክ ትርኪ ምርኪ ከምትሰበስብ ይቺ ቆንጅዬ ነች፣ በጣም ቆንጆ ነች እና ስለዚህ አግባ ብላ ሱመያ ፈቀደችለት ለሰይድ። ሀዩ በረኪናና ኢማንን እንኳን እንደዛ አላለችም። ኢማንን እንኳን ጸባዩዋ ጥሩ ነው፣ ጥሩ ትመስለኛለች ነበር ያለችው። አሁን ይሄን ያልታሰበ ነገር ግብዳሱ በሰበብ አድርጎ ሰራተኛ ምናምን ብሎ አመጣው ውሸቱን። ኢማን ግን ይሄን ነገር ስለነቃች አንጠልጥላ ጓዟን ይዛ አስወጣቻት። እሱ ግን አልተዋትም። በውጭ ይገናኛሉ፣ ሆቴል ምናምን ይገናኛሉ። እና ውዶችዬ በጣም ከባድ ነው፣ እናንተ ጉድ እኮ ነው፣ ጉድ። እና ሰይድዬ ይመችህ፣ ኮንግራ ብለናል። ይመችህ፣ አግባ። አቧራው ጨሰ እንላለን እኛ፣ እርገጠው እያለን እንግዲህ እና ይመችህ ሰይድ፣ መልካም ጋብቻ ብለናል። እንግዲህ ሱመያም ፈቅዳለች፣ እኛም ተመልካች እንግዲህ እኔ ፈቅጄለታለሁ። ምን ሸገረኝ እኔ እንግዲህ ንግስቲቱ ፈቅዳለች። ንግስቲቱ ከፈቀደች እኛ ምን ሸገረን? እሺ ካለችው ምን ካለችው እሺ ቶሎ ብለህ ያዝ ብላለች። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ